እንዴ ይሄ ነገር ግን እውነት ነው እንዴ? ምን ይሄ ነገር ግን እውነት ነው እንዴ? የለሳሌ ጸጉር ነው እና እንደዚህ የዘለደች ታዲያ ፈሷል። አብተው እንዲያስጠቅስ ተው እንዳጠራ ደርሲ ሳይነ ዘለለትና ሀበኒውም ድግለና በሳይነ ወገገይነ ሁሌ እንደዚህ ይላልና ይሄ አሳክኮት ነው ወይ ጉንጩ ምንድነው? ሰላም ውድ የዩቲዩባችን ተከታታዮች እንዴት ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። እንደተለመደው ዛሬ በአዲስ ቪዲዮ መጥተናል። ከዚህም በፊት ከምንለቀው ቪዲዮ የዛሬውን ለየት የሚያደርገው ምንድነው ታውቃላችሁ? ዛሬ ብቻችን አይደለም። ከዛ በፊት ግን ወደ ቪዲዮአችን ከመግባታችን በፊት ዩቲዩባችንን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ተወዳጁ። የምንለቃቸው ቪዲዮዎች ደግሞ በየሳምንቱ እንዲደርሳችሁ ታች ያለችዋን የደውል ምልክት ጫን አድርጓል። ስለዚህ እንግዳችን ማን እንደሆነ እስቲ ኮሜንት ላይ ጻፍ አድርጓት። ቀጥታ ወደ እንግዳችን። ብዙዎቻችሁ ታውቁታላችሁ፣ ቲክቶክ ላይ ሲዘምር እንዲሁም ደግሞ ሲስቅ ይታወቃል። አርኪ ሰላም፣ እንዴት ነህ? ሰላም ነው ወይ? ምንድነሽ ግን ሁሌ እንደዚህ ሲል ነው መቆይ ወይ መጨረሻ ላይ ትነግረኛለህ? እስቲ ራስህን አስተዋውቀኝ። ሰላም እንደምን ቆይታችኋል? የጌዲ የዩቲዩብ ቻናል ቤተሰቦች፣ ያው እኔ አርኪ ይባላለሁ፣ ቲክቶከር ነኝ። ብቻ እሺ፣ ገና ከመምጣቱ አናጨናንቀው። አርኪዬ ስለመጣ ደስ ብሎናል። ካሁን በኋላ እንዲህ የተለያዩ እንግዶች እያመጣን አብረን የሚያስቁ የሚያስደስቱ፣ አንዳንዴ ደግሞ የሚያሳዝኑ ቪዲዮዎች እናያለን። ዝግጁ ነህ? ያ ለማልቀስ ሁሌ አርጊ ሲስቅ ነው የምናውቀውና ዛሬ ደግሞ እናስለቅሰዋለን። ዛሬ እንስቃለን። ስለዚህ ቀጥታ ወደ ቪዲዮ እንግባ። መሀል ላይ ደግሞ ጥያቄዎች ይኖሩናል። እስቲ እንጨዋወታለን። ወደ ቪዲዮ እንግባ። መቼስ አርኪን ታውቃቸዋለህ ብዬ አስባለሁ። ያ እኔ ሁሌ እሷ ስትሰራ ነው ማውቀው። ኦኬ እሷ ማለት ይችላል። ሁሌ እሷ ምግብ ስትሰራለት ነው ማውቀው። አይ አንዳንዴ ወንዶች ገብተው ሴቶችን ማገዝ እንዳለባቸው ያ ይሄ አስተማሪ ቪዲዮ። አርኪዬ መቼስ ሶሻል ሚዲያ ላይ ስለ እነዚህ ሁለት ጥንዶች ሰሞኑኛ ወሬ ነው እየተወራ ያለውን ነገር መቼስ ሰምተሃል? አልሰማህም? እናንተ አልሰማችሁ? እኔ አልሰማሁ። የምርህን ነው? የምር እንዴ እንዳለ ሰሞኑ ሶሻል ሚዲያው ይሄል እንዴ? አልሰማሁም። እሺ ድንገር ምንድነው የተፈጠረው? ሁለቱ ባልና ሚስት የካፕል ቪዲዮ ነበር የሚሰሩት። አሁን ላይ አብሮ እየሰሩ አይደሉ እና ኦፊሻሊ ተጣልተናል አላሉ። ነገር ግን አንዳንድ ሩመሮች አሉ ተጣልተዋል ምናምን የሚሉ ይሄ የኢንተርኔት ነጋዴ ነገር የሚባሉት ወሬ የሚወዱ ሰዎች እንደዛ እያሉ እያሰሩ ነውና በማያገባቸው ነገር ውስጥ ገብተው በጣም ብዙ ነገር እያሉ ነው የሚገኙት። እነሱ ተጣልተናል አላሉ ኦፊሻሊ፣ ግን በማውራት ብቻ የሚተዳደሩ ሰዎች አሉ። ያልተፈጠረውን ተፈጥሯል ብሎ በማውራት ብቻ የሚተዳደሩ ሰዎች አሉና እነሱ በማይሆን መልኩ ይህንን ርዕስ ሲጠቀሙ እነዚህን ልጆች ስማቸውን ሲያጎድፉ ምናምን አይቼ በጣም ተከፍቼ ነበርና እስቲ ሰርች አድርገውና ያው እኔ ብዙ ቲክቶክ ላይ ያቸዋለሁ። በጣም ደስ የሚሉ ጥንዶች ናቸው። በዚህ አጋጣሚ በጣም ደስ ይላሉ። እንግዲህ እውነትም ከሆነ ጥላችሁ ብቻ ነው የሚሞቀኝ። ባለትዳር ድሃ መጽደቅ አይችልም። ድንገረህ እውነቱን አይችልም ነው የምልህ። ባለትዳር ድሃ መጽደቅ አይችልም። ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ተበላና ተበላን። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ የመነኩሴ ሀብታም ታውቃለህ? ይሰጣል። የመነኩሴ አለ
ታውቃለህ? አለ። ታውቃለህ ወይ? አዎ ለምሳሌ ኦኬ ስም ሊያስጠቅሰኝ ተው እንዳጠራ። እሺ ያው እንግዲህ አሁን ላይ አዲስ አበባ ላይ ባለሀብቱ ላማይዘውን መኪና መነኮሳት ይይዛሉና እስቲ እንስማ። እኔ ምንም አላልኩም። መሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። አየህ ለምን መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80%ን ይሰጣል፣ 20% ይቀንሳል ማለት ነው። በሶስተኛው 70% ይሰጣል፣ በአራተኛው 50%ን ይሰጣል። እንዲህ እያልክ በአምስተኛው 100% ሙሉ ራስ ይሆናል ማለት ነው። አየህ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ ይሰጣል ተብሎም አይነገርም በመጽሐፍ ይመጸውታል ተብሎ ራሱ ማለት ለምን የለውማ እንዲኖርም አይፈለግም። ብዕሉ ለመነኮስ ሰርጎ እውር ውእቱ መጽሐፍ ግን እንዴት ነው የመነኩሴ ሀብት እንደዚህ አይነት መምህራኖች እግዚአብሔር ያብዛልን። ጌጥ ነው አለ የውር ጌጥ ብሎ ቁጭ አደረገ። ይሄ እንዲያውም ለእነሱም ሊደርሳቸው ስለሚችል ድምፄ ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ግን ሊኖር አይገባም። እውነት አንተ ቺቺኛዋ ስለዚህ መጨረሻ ላይ ሀብታም የሆነ ገዳም ሊኖር ይችላል፣ ሀብታም የሆነ መነኩሴ ግን ሊኖር አይገባም ነው። እኔ አላልኩም አለ ፓገል። እንዴ ይሄ ነገር ግን እውነት ነው እንዴ? ምን ይሄ ነገር ግን እውነት ነው እንዴ? ምኑ ጀስት ቲክቶክ ላይ ነው ይሄን ሀሳብ የማውቀው። ሪል ነው መረጃው ግን የቱ መረጃ ማለት ያው ቲክቶክ ላይ ቲክቶክ ላይ ያው ሲወራ እንደሆነ ከሆነ ያው የያዘው ነገር ምንድን ነው የያዘው? ከባድ ምንድን ነው የያዘው ሲመስለኝ የእንትን ነው መሰለኝ ልጁን የደፈረበት መሰለኝ ሰውየው። እኔ ያው እኔ ሳየው ልክ እጁ ላይ ያለው ነገር ሳይ የበላሁት ነገር ነው እንደዚህ የተወራወው። አይ እንትን ነው ዋናው ሀሳብ የሰው ልጅ እንደዚህ ተቆርጦ እንዲኖር ወንድ ልጅ አይ ሞቷል እንጂ ኦብቪየስሊ እንደ ቪዲዮ ከሆነ ሞታ ከባድ ነው ሞታል። አዎ ግን እንዲህ እስቲ ቪዲዮን ጭራሽ በእጁ እንደዚህ ያደርግልሃል ዘመዴ። የትኛው ነው አሁን እዚህ ቪዲዮ ላይ የተቆረጠበት የተባለው? እሱማ ሞቷል። አይ ምንድነው ቤዚክሊ መጀመሪያ ላይ የተባለው ምንድነው ልጁን ሲደፍርበት አገኘና አረ ነው እንደዛ ነው አረገው። ግን ቪዲዮ ላይ ታዝሎ ያለው እስኳላ ማን ነው የታዘለ ሰው አለ እንዴ? ከኋላ የታዘለ ሰው አለ እንጂ በደንብ አይተሽዋል ማለት ነው። አይ የደስታ ልጆች ናቸው። ምንድነው ቆረጠው ነው የሚባለው፣ ግን ውሸት ነው። ከዛም በኋላ ደግሞ ይህንን ዜና ያስተላለፉ ልጆች ውሸት ነው ብለው ይቅርታ ሲጠይቁ አይተን ነበር። ያ አስበባል። ግን በአንዳንድ ግን ሀሳቡ የሚደገፍ ነው። ሀሳቡ ጥሩ ነው። አይ በዚህ መልኩ ህጻናትን፣ ሴቶችን አቅወይ ጉልበት የሌላቸውን ሴቶች የሚደፍሩ ወንዶች እንደዚህ አይነት ነገር ጥሩ ነው። ከባድ ነገር ነው። በዚህ ዓመት ብቻ ያየነው ነገር ኢትዮጵያ ውስጥ በጣም ነው ያስጠላው። አዎ ስለዚህ እንደዚህ አይነት ፍርድ እኔ ተገቢ ነው እላለሁ። እንዲህ አይነት ነገር የምር አስተማሪ መሆን አለበት ብዬ ነው። አስተማሪ ነው። እናንተ ፍረዱ። ያ እንደዚህ አይነት ነገር አይኖርማ። ገብቷል። በሄቨን ጉዳይ ስንት ጊዜ ነው እንደዚህ ያለቀስ ነው። ገብቷል። እንደዚህ አይነት ነገር ካለ ግን ይቆማል ብዬ አስባለሁ። ይሄ ነገር አሁን እኮ እየተደጋገመ እኮ ነው። እሱ ልክ ነው። ግን ኮመንት ላይ እስቲ እናንተ ይኑር ወይስ አይኑር የሚለውን አስቀምጡልን። ማብራት
ያስተከማ ከበሮ አመታት አዙሮስ እንዳይወድቅ መጨረሻውን ብናየው አሪፍ ነበረ። ግን ያው ከበሮ አመታት ስርዓት አለው አይደል? ፈጣሪ እንደዚህም ሲበዛ ደግሞ ጥሩ አይደለም። አንዱን ሰው እያለ አንዱን መርጌታ ላይ ይኸውም ከበሮ እንደዚህ ተሽከርክሮ ሲል አላየከው? አይቼዋለሁ እሱንም ቪዲዮ። ይሄ ነገር ልክ አይደለም ነው። አዎ ያው ቤተክርስቲያናችን ስርዓት አለች። በዛች ስርዓትና በዛች ህግ መሰረት ያው መመራት አለብን። ከነዛ ሰዎች ታዲያ በምን ተለየን ነው? ከጎረቤቶቻችን ምንድነው? መስቀል ነው? ጫስ ነው እንዴ? አንቺ ምን ነው የኔ አባት ስራ ነው በፍጹም አላደርገውም እንዴ አባት ይነሱ እግዚአብሔር ያክብር። ምን ነው አባቴ ይሄንን ሰርተሽ ነው ችግር ወይ ማዳት አያስደነግጥም እንዴ? እንዴት ጫስ ነው? እንዴት ነው ይሰራሉ? ይቅርታ እንደ ካሜራማን አንዴ ያቁሙና ካህናት በዚህ መልኩ በነገራችን ላይ እኔ ብቻ አይደሉ፣ በጣም ብዙ ካህናት አሉ። ያው የቤተክርስቲያን ደሞዝ በጣም ትንሽ ነው። ልጆች ይኖራቸዋል። ካህናት እንደኛ ይለብሳሉ፣ ይበላሉ። እና ደሞዝ ጉዳይ ብቻ ላይሆን ይችላል። አሁን ለመቀጠርም በጣም ይሄ ቢሮክራሲ ውስጥ ያለውን ነገር በጣም የሚያስጠላ ነው ነገር አለ። በዚህ ልክ ደግሞ ምስኪን አባቶች እንደዚህ ሊስሮ ልጅ ይኖራቸዋል። በጣም ከባድ ነው። እኔ መስቀሉን መሬት ላይ ሳየው ደንግጬ ነበር እኔ እና አርኪ በጣም ብዙ ሰው ሁላችንም መረዳት ያለብን ነገር ምንድነው? ካህናት እንደኛ ይለብሳሉ፣ ይበላሉ፣ ጫማ ያደርጋሉ፣ ልጆች አሏቸው። ልጆቻቸው ደግሞ ትምህርት ቤት ይሄዳሉ፣ እነሱም ይበላሉ፣ ይጠጣሉ። ይሄንን የሚያደርጉበት ደግሞ ምን ያስፈልጋቸዋል? ብር ያስፈልጋቸዋል። አብዛኞቻችን ነው የምንለው ካህናት ብር ይወዳሉ፣ ሌቦች ናቸው። በጣም የብዙ ሰው ጓዳ ሐሜት ይሄ ነው እና እንደውም ከሐሜት ይልቅ ብንረዳቸው አባቴ እነሱ አባቶች ሁላችንም አለን አይደል? ሄደን ምን ጎደላችሁ እያልን ሰፖርት ብናል ካልሆነ እንደዚህ እንግዲህ አባቶች ስጋ ወደሙን ፈትተው የሚያቆርቡን አባቶች እንደዚህ ዝቅ ብለው ስራ መናቃችን አይደለም፣ ግን ከክብራቸው አንፃር ስራ ይበጠናል አይገባቸውም ነው። ስለዚህ እባካችሁ እኛም እናንተም በሐሜት ኃጢአት እንዳትወርቁ አባቶቻችን እናግዝ። ምንኛ ነው የምሳሌ ጸጉር እና እንደዚህ የዘለደች ፈሷለ ፈሷውላ ሊያመጣት ይችላል። እንዲህ የአዲስ አበባ ውስጥ ነው ደግሞ ጨራሽ መሳው ነው። እኔ እንጃ አላየሁትም። አይሆነ
ይመጣዋል። አይ እንደዚህ ልክ አይደለም ፈጣሪ የምለውን ነገር ነው ያጣሁት። መዝሙሩ ምንድነው? ዝማሬ አስበኳል። እነዚህ እየዘመሩ ቅድም ከበሮ እየመታ የነበረው አንድ ናቸው። ከበሮ ቢይዝ እንዴት ሊያደርጉት እንደሚችሉ አለማንኛውም ያው ሁሉም ስርዓት አለው። አበላል፣ አለባበስ፣ አዘማመር፣ አቀማመጥ። ውይ ቤተክርስቲያናችን እኮ ስንዱ መቤት ነች እኮ። ቤተክርስቲያናችንን መምሰል ባንችል እንኳን ባናሰድባት። አዎ ስቴጅ ላይ መምሰል ባንችል እንኳን ባናሰድባት። አዎ አይ እህቶቼ ዝማሬያችሁን ዝማሬ መላእክት አድርጎ ይቀበልላችሁ እግዚአብሔር። ይህ ዝማሬ ያደርጋል፣ ይህ ዝማሬ አያደርግም የማለት ማንዴቱ የለንም እኛ። ግን ቢያንስ ትንሽ አንዳንዴ ከበሮ ስትመታ ለምሳሌ አሁን በጣም ስሜታዊ ሆነ ስትመታ አመታትን አንተ ላታውቀው ትችላለህ። ከኋላ ያሉ ሰዎች እንዴ ምን ሆነ ነው እንደዚህ የምትመታው ሊሉ ይችላሉ። ገብቶሃል? ምናልባት እንደዚህ አይነት ስሜት ውስጥ ሁለት ዚያም ወደ ራሷ ዳዊት በተመስጦ እርቃኑን የዘመረው። አዎ እርቃን የተባለው ግን አልኪ የክብር የንግስና ልብሱ ነው የወደቀው እንጂ እርቃን አይደለም እኮ። እርቃን የተባለው የክብር ልብሱን የወደቀበት እንጂ እርቃኑን ሆኖ አይደለም የዘመረው። አዎ ግን ያው ያን ፊሊንግ ለመግለጽ ያውጥቷል። ወደዛ በዚህ ይቀይሩት ይችላል። ስለዚህ ጋይስ ስንዘምር ትንሽ እንረጋጋ። avec le dip, il me coupe tout là. Une chose. ልቆርሶ በመድኃኔዓለም እሺ ከጉርሻ ላይ ሌላ አንድ ምግብ ይናስ የሶስት ወር አራስ ልጅ ነው እኮ የሚያክሉ የምትጎርሰው። ፈጣሪ ደግሞ ጸጉሯ እቺማ ሳህኑንም ቆይ መጨረሻ ላይ እስኪ ቃሪያውንም ሚጥሚጣ ይቀራል። እሱ ጥርቅ ከሶስት ነበረ አይ ቲንክ የጀመርኩት 5 ደቂቃ ማለት ነው። ከባድ እንዴ 5 ደቂቃ ውስጥ ወይኔ እኔ ደስ የሚለኝ ነገር እሷ ምንድን ነው ታውቃለህ? ሁሌም ስትበላ አማትባ ነው። አይ አማትባ ነው የምትጀምረው። አማትባ ትጀምር እንጂ ጉርሻዋ በርነ ከባድ እስረኛ ትጠይቅበታል። ድሎ እስረኛ ትጠይቅበታል በአንዱ ጉርሻ ቀንድ ታውቀዋለህ። ለእስረኛ ምግብ ይዘህ ሄዳ ጠይቂ ስትባል ነው የምትጨርሰው ምግቡ ባንድ። አዎ ግን አሁን የጊዮርጊስን ታሪክ ታውቀዋለህ? በጣም በብዙ ነገር ሞከሩት ሊገሉት፣ በጣም በብዙ ነገር ማለት ነው። በመንኮራኩር ፈጩት፣ ቆራረጡት፣ ያላደረጉት ነገር የለም። ከዛ መጨረሻ ላይ በምግብ መርዝ የአጋንንትን ስም እየጠራ አጋንንትን የሚስብ ጠንቋይ ተጠራና መርዝ አደረገበትና ምግቡን ሰጡት። አማተበና በላ። ምንም አልሆነም። ከዛ እጁን እንዳያማትብ አሰሩት። እንዳያማትብ ነው ተምቾች። ከዛ በፊቱ አማተበ፣ በላ። ምንም አልሆነም። እና የማማተብ ጥቅሙ ይሄ ነው። ጸሎት አድርጎ የመብላት ጥቅሙ ይሄ ነው። እና በዛች ድርጊት ያጠንቋይ አምኖ በሰማዕትነት ነው ያረፈው። መጽሐፉም ይላል እመኑ አትፍሩ። ስለዚህ ያው ጉርሻዋ በጣም ቢያስፈራኝም ግን ስትበላ ስታማጥብ ደስ ይለኛል። ወደ ቀጣይ ቪዲዮ እንሂድ። አሰባባል ሰዎች ባይኖሩ ግሩ መጥተው መስለኛል። ባይኖሩ ግን አስበኳል። በቃ ማለት ከግድግዳው ጋር
ወይ ስልክ ጭራሽ እየተከራከረች ነው እንደዛ ነች። ወይኔ ጉድ ይፈላ We danced the night up. We drank so much. I held your hair back. You were throwing up. So let me apologize. I'll make up all those times. እውነት ክፋትን በክፋት አለመመለስ። አዎ ግን አየህ አሁን የእሷ ስላደረጋ ስላደረገላት ነው ያደረገችልህ። ተስማማለህ? ልክ የእሷ ልክ አይደለም። የእሱ ግን በጣም ያስጨበጨባል። ሳታደርግለት እኔ ብሆን የታባሽ ብዬ ነው እየሳኩባትም አልፈው እና ሂውማኒቲ Nothing but the best for you to don't forget me. በነገራችን ላይ የደግነትን ማለት ክፍያውን እኛ የምንፈልገው ብዙ ጊዜ ከሰዎች ነው። የደግነት ክፍያው ግን ያለው ከፈጣሪ ነው። ገብቷል? ምንም አይነት ደግ ነገር ስታረግ ለማንም ሊሆን ይችላል፣ ለጓደኛህ፣ ለቤተሰቦች ከነሱ አይደለም ያንን ደግነት። ብዙዎቻችን በዚህ ሰዓት ለሰዎች ደግ እየሆነ ከዛ ሰው ነው ያንን ነገር የምንፈልገው። ገብቷል? የደግነት ክፍያው ግን ከፈጣሪ ነው ያለው። ልክ ነህ። ከሰው ኤክስፔክት ሁሉንም የቅድሙ ሰውዬውን በጣም ከሷ ጠብቆ አይደለም ሊሷ ከልክላዋለች። ከፈጣሪ ንቀበት ትሰጠኛለች ብሎ አይደለም ጥላውን ሪስፔክት የአንድ የላሊበላ ገንቢ ውሎ ይላል። እስቲ ወደ ስራ በፈረስ መሄድ በኤአይ ነው የተሰራው። እንዳትሸወዱ ባካችሁ ምዕመናን። ላሊበላ መድረስ ቤት ውስጥም እንዴት ነው በፈረስ ነው እንደሚሄደው ውቢቷን ላሊበላን መመልከት አሜዚንግ ይመስላል። ቁጭ ላሊበላን መላእክት አግዘውታል። እዚህ ጋር ግን ኦኬ ይኸው መጣ። ናይስ ይኸው መላእክት እያገዙት እንደሆነ በመላእክት እገዛ እንጂ አይሰራም። በፈረስ ወደ ቤቱ መመለስ አየህ፣ መንገድ ላይ ምናምን መብራት አለ፣ ኮሪደር ልማትም አለ። በሮሮ ኢትዮጵያ አይመስልም ግን ይሁን እንዴ አይጸልይም እንዴ? ጸሎት የለም። ለማንኛውም ጭነው ግን ያደርጉታል። አዎ ደስ ይላል በጣም። አሁን ኤአይ በጣም የደረሰበት የደረጃው ርቀት የሚገርም ነው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለትነ ሀበነ ወኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንሕነ ለዛ በተለነ ኢታብአነ እግዚኦ ውስተ መንሱት አላድነን ነው ባልአነን ኩሉ ኩይስ መዚአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም አሜን። ምን ለማለት ፈልጌ ነው? ሰሞኑን ቲክቶክ ላይ በሃይማኖት ጉዳይ ጭቅጭቅ ተጀምሯል። ጭቅጭቁ አግባብ አይደለም። ክርስትና ለእስልምና ባለውለታ ናት። ኢትዮጵያ ውስጥ እስልምናና ክርስትና ከውጭ የመጡ ናቸው። ሌላ ዓለም ላይ ያሉ ከውጭ ሲመጡ ግን በአመጣጥ ኦርቶዶክስ ይቀድማል፣ ቀጣይ እስልምናን የተቀበለው ግን ኦርቶዶክስ ነው። ኦርቶዶክስ ለሙስሊም ባለውለታ ነው። እኔ ደም ቢያንሰኝ ብለድ ታይፓችን ቢመሳሰል የደም ግሩፓችን ኦርቶዶክስ ወንድሜ እኔ ሙስሊም ስለሆንኩ አትለግሰኝም እለዋለሁ? አልለውም፣ ስለማልለው ማለት ነው። በሃይማኖት ጉዳይ የምትጨቃጨቁ ሰዎች የፖለቲካ ትርፍ ለማግኘት፣ እውቅናን ለማግኘት፣ ፎሎወራችሁን ለመጨመር፣ የተለያየ ነገር ለማድረግ ነው። እኔ ሙስሊም ነኝ ከአጽብ ገጽ እስከ ውዳሴ ማርያም ድረስ ተምሬያለሁ። መማሬ ግን ክርስትናን
እንዳውቀው ያደረገኝ ጥቅም አለው እንጂ ጉዳት የለውም። ማወቄ ለራሴ ነው የሚጠቅመኝ። ሙሉ አዲስ ኪዳንና ብሉይ ኪዳን አወቅኩ ማለት ክርስትናን አወቅኩ ማለት አይደለም። የኔ ጓደኛ ደሳለኝ የሚባል ዲያቆን አለ 30 ጁዝ ቁርአን አክትሟል። ግን ስለ እስልምና አወቀ ማለት አይደለም። በሃይማኖት ጉዳይ እየገባችሁ የምትፈተፍቱ ሰዎች ባካችሁ እንደኛ ተከባብረን ይኖር ነው። ይህንን ቪዲዮ እስኪ እንዲደርሳቸው ሼር አድርጉልኝ እስኪ። እውነት ነው። እስቲ አርኪ በዚህ ዙሪያ ምን ትላለህ? እስቲ ካንተ እንስማና። ያው በአንዳንድ ጎን ያነሳው ሀሳብ የሚደገፍ ሀሳብ ነው። በሁለት ሃይማኖቶች ዙሪያ ጸብ ላለመቀስቀስ ያደረገው ጥረት የሚደገፍ ነው። ገብቷል። ሁለቱንም ማወቅ አይከፋም የሚለው ነገር ግን ያው እኔ እንጃ በእነሱ ከማወቅ አንጻር ማወቁ አይከፋም። ጀስት ከማወቅ አንጻር ከዛ ውጪ ግን አሁን አንተ እንዳልከው ልክ ነው ያነሳው ነገር። ይሄ መቻቻሉ አብሮ መኖሩ ምናምን ነገር በጣም የምደግፈው ሀሳብ። ከዛ ውጪ ግን ይሄ ጥያቄ መጠያየቁ ፕሮፐር በሆነ መልኩ መጠያየቁና መልስ መመላለሱ መኖር አለበት። ምክንያቱም ዕቅበተ እምነት ላይ የሚሰሩ በሁለቱም ወገን ያሉ ወንድሞች አሉ። በስርዓት ሆነው በመጠያየቅ ውስጥ ብዙ መልሶች ይመላለሳሉና ይሄ ፎርስፉል በሆነ መልኩ ሃይማኖትን በማይነካ መልኩ በማይነካ መልኩ አሁን 21 ሴንቸሪ ላይ ነው ያለነው አይደል? እንኳን የሰው አይደለም የአህያው እንኳን መብት የሚከበርበት አህያው ለምን ተገረፈ የሚባልበት ዘመን ላይ ስላለን ማንም ሰው እንደዚህ ካልሆነ እንደዚህ ትደረጋለህ እንደዚህ እናደርጋለን የሚል ይሄ ምንም ጠብ የማይል ዛቻ ሳይኖር ፕሮፐርሊ እንደተማረ ሰው የንግግር ዘመን ነው ቢሆን ጥሩ ነው። ከዛ ውጪ ጎረቤቶቻችን ብዙ ሙስሊሞች አሉ። አብረን ክፉን ደጉን ያሳለፍናቸው ብዙ ሙስሊሞች አሉ። ሲቸገሩ የምንደርስላቸው ስንቸገር የሚደርሱልን ብዙ አሉና በዚህ መልኩ መኖር ነው የምንፈልገው እኛም። ነገር ግን ጥያቄና መልሱ እንዳለ ሆኖ በስነ ስርዓት በመጠየቅ ሎጂካል በሆነ መልኩ መጠየቅ አለብን ብዬ አስባለሁ። አርኪዬ በጣም አመሰግናለሁ ስለመጣ። ያው እኔም በጣም አመሰግናለሁ አክብራችሁ ስለጠራችሁኝ። ቪዲዮአችንን ጨርሰናል። ነገር ግን ከመዝጋታችን በፊት ሁሌ እንደዚህ ይላልና አሳክኮት ነው ወይ ጉንጩ ምንድን ነው እላለሁ። እንትን ምንድን ነች? እንዴት ነው የምትያዘው? እስቲ አሳይ እንዳልሳደው። እሺ እንደዚህ ምን ማለት ይሄ ማለት አሁን እኔ በምልክት ቋንቋ ዙሪያ ተምሬ አይደለም። ገብቷል። ምልክት ቋንቋን አውቄ ሳይሆን ሁለት እህቶች አሉኝ። እህቶቼ ምልክት ቋንቋ ተምረዋልም ያውቃሉም አስተማሪ ላይ ናቸው። አሁን አስተማሪዎች ናቸው ሁለቱ። እና በእምነት ዙሪያ ስንመጣ በጣም የሚገርምህ ነገር መናገር ማውራት ሳይችሉ ኦርቶዶክሶች አሉና በቃ በጣም ነው ፈጣሪያቸውን ለማመስገን የሚሄዱበት። እኔ እንጃ ገብቷል። በዛ ውስጥ ሆነው እንኳን ፈጣሪያቸውን ለማመስገን የሚያደርጉት ጥረትና በጣም ነው ደስ የሚላቸው። በምልክት ቋንቋ እንደዚህ ማለት ማርያም ማለት ነው። እንደዚህ ማርያም ማለት ነው ይሉ ደስ ይላል። በመዝሙሩላ ቲክቶክ ላይ ሰርቼው የሆነ አንድ ቫይራል ወጥቶልኛል። ማርያም ልበል ወይ በጣም ደስ ገብቷል። ማርያም ማለት ሆና ብዙዎቹ እኔ እንጃ አሁን ላይም ይህንን ነገር አይተው እዚህ በፎቶም ደረጃ ኢንስታግራም ላይ እና ያው ይገርማቸዋል። ገብቷል። እናም በጣምም ደስ ይላቸዋል። ያው አንተ የማርያም ሲባል አሁን እንዴት ነው ማርያም ሲባል ገብቷል። ያ በእነሱም እንደዛ ነው። ገብቷል። ማርያም ስትል ያ ፊሊንግ ነው። እኛ አሁን እያልነው ያለው ፊሊንግ እነሱ በምልክት ቋንቋ በጣም ነው ደስ የሚላቸው። እና ይህንን ነገር እንትን ለማድረግ ነው ለማሳደግ ብዙ ቦታዎች ላይ ምን ችግር አለው? ገብቷል። አሁን ብዙ ሰው ቤተክርስቲያን ውስጥ ገብቶ ፎቶ እንዴት ልነሳ እንዴት ልውጥ ማርያም ብለን ብንነሳ ምን ችግር አለ? ምንም ችግር የለው። ገብቷል። ያንን ለማለት በጣም ደስ ጌዲዮን እንዴት ነው? ጌዲዮን እህቶቼን ጠይቄ በቃ አርኪ ቀጣይ ሲመጣ
ጌዲዮን እንዴት እንደሆነ ይዞልን ይመጣል። ያ በጣም እናመሰግናለን አርክዬ። ያው እንደተዝናና እንደተማርክ የራስን ሀሳብ እንደገለጽክበት ፍሪሊ ተስፋ እናደርጋለን። በድጋሚ ዩቲዩባችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ያደረጋችሁ ደግሞ በየሳምንቱ የምንለቃቸው ቪዲዮዎች እንዲደርሳችሁ ታች ያለችዋን የደውል ምልክት በመጫን ይወዳጁን እንላለን። ቀጣይ ሳምንት በሌላ ቪዲዮ በሚያስቅ በሚያስተምር በሚያስለቅስ ቪዲዮ እስክንገናኝ ሰላም ቆዩልን።